ጭጋግና ጠል ባሴ ሀብቴ። በግንቦት 12 1983 ከቀኑ 6 ሰዓት ላይ ሬዲዮ ከመንግስት ምክር ቤት የተሰጠ መግለጫ ስላለ እንደደረሰን እናሰማለን አለ። ደግሞ ዛሬ ምን ሊያወሩ ይሆን? ምኑ ይታወቃል። ሆኖም ማዳመጡ ይሻላል። ትንሽ ሆቴል ናት መኖሪያችን። እንግዳ ይኖራል። ማን ምን ተናገረ አይፈይድም። ሰውየው ጠፍቷል የሚል ጭምጭምታ አለ። ማን? ቾምቤ? አዎ፣ አላመንኩም እንጂ ወሬ ሰምቻለሁ። ያኔም ከስልጣን ወረድኩ ይላል ብለን ስንጠብቅ ነው የታሪክ አስተማሪ ሆኖ ቁጭ ያለው። ዛሬ ደግሞ ስለ ጦርነት ምንነት ፍልስፍና ያስተምረን ይሆናል። ደፋር እኮ ናት። አይ ቾምቤ። አንድ ሽማግሌ ያሉ ቢራ በጣም የሚወዱ እና ትናንሽ ልጃገረዶችን የሚጋብዙ፣ ሴት ካዩ የሚያቁነጠንጣቸው። አንዳንድ ቀን በ5 ሰዓት መጠጣት ይጀምራሉ። ከምሽቱ 3 ሰዓት አካባቢ መጠጣትና ትናንሽ ልጃገረዶችን መጋበዝ ያቆማሉ። ብዙ ገንዘብ ይከፍላሉ። አንድ መካከለኛ ቤተሰብን ወር የሚይዝ ገንዘብ ያን ያህል። የሬዲዮውን መግለጫ ሲሰሙ ዘለሉ፣ ፈነጠዙ፣ እምቦሳ ሆኑ። ያን ያህል መደሰትና ያን ያህል መዝለል የሚችሉ መስለውኝ አያውቁም ነበር። ደስታቸው በጣም አስገረመኝ። መደሰት መቻላቸው ልበል ይሆን? የቀላመዱም መሰለኝ። ምክንያቱም ባለፈው ጊዜ ጠጥተው ሰክረው። ጀግና ማለት እሱ ብቻ ነው። ጀግና ማለት መንግስቱ ኃይለ ማርያም ነው። የነ ቴዎድሮስ የነ ሉላ ባነጋ አምሳያ ጀግና እያሉ እየጮሁ በሱ ጀግንነት እየኮሩ ሲናገሩ ሰምቻቸው ነበር። እኒህ ሰውዬ ፈሪ ናቸው ብዬ አስቤ ነበርና መንግስቱ ከስልጣን ወረደ መባልን ሰምተው እንደሚጋብዟቸው ሴቶች ወጣቱ ነው ሲፈነጥዙ ሳይ ገረመኝ። ከ2 ቀን በኋላ በ6 ሰዓት ላይ ሬዲዮ መንግስቱ ኃይለ ማርያም ስማ ጓድም ቀረ። በደቡብ ክፍላተ ሀገር የሚገኙ የጦር ማሰልጠኛ ተቋሞችን የሚጎበኝ በማስመሰል ስማ አንተ አሉት እኮ በአውሮፕላን ወደ ኬንያ ኮብልሏል። እነዚህ ሰዎች ናቸው። አንተን ምን እንዲያደረገ? እንዴት አንተ ይሉታል? ነውር አይደለም እንዴ? ሰው ሁሉ አንተን እኮ ነው የሚያየው። የትኛው ሰው? የምን ሰው? ሰው ቆይ ማለት አያስፈልግም። እኛ ባህል ያለን ህዝብ ነን። መዲና እንዲህ ይላል፣ አንቱ ያልኩትን ሰውዬ አላቃልልም አንተ ብዬ። አባይ ይጎድላል እንኳን ሰው ጊዜ ሲያዋርደው። ይህ እኮ ቀላል ነገር አይደለም። አጠፋ ታዲያ? ያጥፋ አላጠፋም አላልኩ። እኔ በበኩሌ መንግስቱ ሲያደባ አይቸው አላውቅም። ይህን ያህል ዓመት አንቱ ይሉት የነበረው እያጠፋ ነው። መንግስቱ እኮ በ17 ወይም በ10 ምናምን ዓመት ውስጥ አንድን ሀገር እንደሌለች አድርጎ ያፈረሰ ሰው ነው። እንዲያውም በእኔ አስተሳሰብ አንድ ንጉሥ ይቺን ሀገር ላጥፋ ብሎ አቅዶ ተዘጋጅቶ ቢነሳ እንኳ የመንግስቱ ኃይለ ማርያምን ያህል ተሳክቶለት ሊያፈርሳት እንደማይችል አውቃለሁ። ይህን እያደረገ አንቱ ሲሉት ኖሩ። ዛሬም ያው ጥፋቱን ቀጠለ። እንዲያውም ዛሬ አጠፋ ማለት አይቻልም። ለቆ መሄዱ እልቂት ይቀንሳል እንጂ የሚያደርሰው ጥፋት የለም። የመጀመሪያውን ትክክለኛ ነገር የሰራለት ጋዜጠኛ ሆዬ አንተ ብሎት ቁጭ እና በቃ ተወው። የለም አልተወውም። ያሞግዙት ማለቴ ግን አይደለም፣ አንቱ ይበሉት። አንቱ ባላፋቸው ጥፋቱን ይዘርዝሩ። አንቱ እያሉ ጥፋቱን ቢዘረዝሩ ያው አንተ አይሆንም።
ዳሩ መንግስቱ ካጠፋቸው ነገሮች አንዱ ባህል ነው። ባህል የሌለው ራቁት ህዝብ ሆነን መስረቅ የማይቀፈው ድሃን ገፎ ልብሱን ሽጦ መጠጥ መጠጣት ኃጢአት ቀርቶ ወንጀልነት የሌለው ድርጊት የሚመስለው አረ ስንቱ የባዶ አደረገን እንጂ ዳሩ መንግስቱ የዘራውን አጨደ። ግን አንተ እኮ እኔ መንግስቱን አንድም ቀን አንቱ ብዬው አላውቅም። መንግስቱ ለእኔ ቆሻሻ ነው፣ ጥራጊ ነው። ለባህላችን እንጂ ለመንግስቱ አላዝንም። በዚህ ቀን ማታ ቪኦኤ ቆራጡ ብልሁ አስተዋይና ገናናው መሪ ሲላቸው የነበረው የኢትዮጵያ ሬዲዮም አንተ እያለ ነበር እንዴት እንደጠፉ የሚያትተውን መግለጫ ያስተላለፈው ሲል ተናገረ። በልቤ እናንተ ከሀገር ስለራቃችሁ መንግስቱ የረጨው ጸረ ባህል መርዝ ስላላገኛችሁ እንደ ባህሉ ማለት ቻላችሁ አልኩ። ሐሙስ ወደ ማታና አርብ አዲስ አበባ በተጎሳቆለ የመንግስት ወታደር ተሞላች። 2 አውቶማቲክ ጠመንጃ በቀኝና በግራ ትከሻቸው ያነገቱ፣ ላውንቸር የተሸከሙ፣ ባዙቃ ተሸክመው አውቶማቲክ ጠመንጃ የደረቡ፣ 2 አውቶማቲክ ጠመንጃ አንግተው 3ኛውን መሬት ለመሬት የሚጎትቱ፣ ቸረር እያደረጉ የሚጓዙ ወታደር ወታደር ወታደር። አዲስ አበባ ወታደር በወታደር ሆነች። ጎልተው የሚታዩበት ምክንያት እንግዳ ስለሆነ ይሆናል ነገሩ፣ ወይም ብዛቱ፣ ወይም ወታደር ያደፈ ፊልድ ጃኬት፣ የተበጣጠሰ ፊልድ ጃኬት፣ የወየበ ፊልድ ጃኬት፣ ያደፈ ቅጠልያ፣ የተበጣጠሰ ቅጠልያ፣ የወየበ ቅጠልያ፣ አፈር የመሰለ ቅጠልያ፣ አፈር የመሰለ የተጎሳቆለ ወታደር መጥቶ ፈሰሰ። አይኔ ሰው ላይ ባረፈ ቁጥር ያ ሰው ወታደር ሆነ። አዲስ አበባ ሰጋች፣ ስጋት ላይ ወደቀች። አንዱ የገባው የኛ ወታደር ነው ብላችሁ ነው? እነሱ ናቸው በቃ ከተማውን ሁሉ የያዙት ይላል። ሌላው ሞራሉ የወደቀ ወታደር ፈጀን። ወታደር ሞራሉ ወድቆ ከስርዓት ውጭ ከሆነ በዚያ ላይ ተርቧል። ይህ ሁሉ ሆኖ መሳሪያውን እንደያዘ ነው። አስቡት፣ አለቅን ይላል። ሶስተኛው ደግሞ አብረው ገብተው ወያኔዎች ይሄ የመንግስት ወታደር ብቻ አይመስለኝም ይላል በሩቅ ሐሳቢ ቁም ነገር ተመስጦ። ሌላው ሌላ። ሆኖም አብዛኛው ሰው ደንዝዟል። ስጋቱ ቢኖረውም ስጋቱን ደብቆ በግብኑ በሰላም የሚኖር ይመስላል። የሚጠጡ ይጠጣሉ። ሴተኛ አዳሪዎችም ከወንድ ጋር ያድራሉ። ስካርም አለ። ወሬ ግን እየተሽከረከረች አዲስ አበባ ሁኔታ ላይ ትነጥባለች። ፍርሃት ላይ ወያኔ ስትገባ የምታጎሳቁለን ሞራሉ የወደቀው ወታደር የሚያደርሰው ግድያ፣ ዘረፋ። ነገር ግን ዘረፋ አልነበረም። የተስፋዬ ገብረ ኪዳን ሕንፃ መንግሥት ወታደሩን ሰብስቦ ጃን ሜዳ እንዲያርፍ አደረገ። ወይም ሞከረም በለው። የደከመ፣ የተራበ፣ የተጎሳቆለ፣ ያፈረ ሞራሉ የወደቀ ወታደር ሁሉም ጃን ሜዳ አልገባም። እኛ ሰፈር አንድ ትልቅ ሜዳ አለ፣ እዚያ ሰፍረዋል። እነማን? የእኛ ወታደሮች። እሺ፣ ህዝቡ ምግብ እያዘጋጀ ወስዶ ያበላቸዋል። ከአዲስ አበባ ደቡብ የመጣ ሰው የነገረኝ። ጉሌሌ ውስጥ በየቤቱ እየዞሩ ይለምናሉ። መለመን? አዎ፣ ስለምን ተማሪያም ብሎ መለመን። እኛ አካባቢ ባለቤቱ አለ? የለም። ምን ነው? ቢኖር ጥሩ ነበር። ባይኖርም እስኪ እንዲህ አድርጉልን እባካችሁ፣ 10 እንጀራ ቀበሌ ድረስ አምጡና ስጡልን። ቀበሌ በትትና ሲናገር ለመጀመሪያ ጊዜ በትትና ተናግሮ እንደሄደ ለወታደሮቹ መሆን አለበት። ባዘኔታ አዎ ልጄ፣ ለነሱ መሆን አለበት። ጃን ሜዳ ሰብስበዋቸዋል አሉ። የአዲስ አበባ ሕዝብ ለመጀመሪያ ጊዜ ሰው ሆነ። ለተቸገረ አዘነ። እንጀራ እያዋጣ ለወታደሮቹ ሰጠ። መመገብ ጀመረ። እኔ ክፉ ነገር አሰብኩ። መብላታቸውን ባልጠላውም ፈራው። የራባቸው ነገር ብዙ ሊሆን ይችላል ብዬ ገመትኩ።
እና እንጀራ ሲጠግቡ ሌላው ረሃብ ይከተል ይሆናል የሚል ጥርጣሬ መጣብኝ። ይህ የዋህ ሕዝብ ቀልቦ ጉልበት ሰጥቶ መሳሪያ በያዘ ሞራሉ በወደቀ ወታደር ይጎሳቆል ይሆን? ፈራው፣ ጸለይኩ። ይህ አይሁን፣ ከሆነም አታሳየኝ ስል ጸለይኩ። አዲስ አበባ አፈር መሰለች፣ ከሳች። ቀን ቀን ወሬ እንደ እሳት ፍንጥርጣሪ ይበራል፣ ይለበልባታል። ሌሊት በጥይት ትታረሳለች። ከሳች አዲስ አበባ። ወያኔ ተቃርባለች አሉ። የደረሱ አምቦ ደርሳለች ይባላል። አምቦማ ከገቡ ቆይተዋል። መቂ አዲስ ዓለም 44 ቅዳሜ ከሰዓት በኋላ ሱቆች ሁሉ ተዘጉ። ድንገት በዚህም በዚያም የብረት መጋረጃዎች ወረዱ። ዠርጠጥ ሲጢጥ ዠርጠጥ ገው ድው። ችኮላ፣ ጥድፊያ፣ ደፋርነን የሚሉ ተዘጋጅተው ሱቃቸው በር ላይ ቆመዋል። አልተሸበርንም ለማለት የሚሞክሩ ይመስላሉ። ሆኖም እጅግ ተሸብረዋል። እጃቸው ቁልፎቻቸውን መርጦ አዘጋጅቷል። እኛም መዝጋት ይኖርብን እንደሆነ ለማጣራት እንዲሁ ነው ከቆሙት አንድ ሁለቱን ለማነጋገር ሞከርኩ። ልብ ብሎ የሚመልስ ሰው አልነበረም። በሌላ ቀን ምን ያህል እንደሚያከብሩኝ ስለማውቅ አልተቀየምኩም። አዲስ አበባን አየዋት። ጭጋግ ለብሳ ታየችኝ። ብሩህነት፣ ድምቀት፣ አልባብ መሽተት ስሜት ይሆናል ምናልባት። ለምን አትዘጉም አለኝ አንዱ ባለመዝጋታችን እየደነቀው። ምን እንደተፈጠረ አልገባኝም። ዘረፋ ነዋ፣ ሌላ ምን ሊሆን ይችላል? የሰማው ነገር አለ? የሰማሁት እንኳን የለም፣ ግን ምንድነው ነገሩ? ለማጣራት ወጣ ብዬ መርካቶን ዘረፉት። እነማን? ታጠቅ ተያዛሉ። ታጠቅ እዚህ ተያዛሉ። ከአርብ ማታ ጀምሮ የአዲስ አበባ የሌሊት ሰማይ በጥይት መታረስ ጀምሯል። ቅዳሜ ዕለት ተኩሱ የጀመረው 1 ሰዓት ሳይሆን ነው። አርብ ዕለት ከ3 ሰዓት በኋላ ነበር። የተስፋዬ ይድረስ መንግሥት ሰዓት እላፊን 3 ሰዓት ከምሽቱ አውጆ ሰንብቷል። ቅዳሜ 8 ሰዓት አካባቢ ሞቅ ያለው ወታደር በአካባቢው ታየ ተባለ። አንድ ሰው በመንገድ ሲያልፍ በሰደፍ መተው ጣሉት 2 ወታደሮች የሚል ወሬ ተሰማ። ለምን እንደሆነ ስጠይቅ መሳሪያ ሽጡልኝ ብሏቸው ነው ሲሉ ነገሩኝ። ይህ የሞራል መውደቅን ሳይሆን ክብር መጠበቅን ያሳያል የሚል ሐሳብ ታየኝ። ቅዳሜ እጅግ ፈጣን ነበር። ወደ ምሽት ላይ የወታደሩ ቁጥር እየበረከተ ሄደ። የከተማው ዱርዬ ከሚያውቀው ወታደር ጋር እየተጣመረ ሲዞር ይታይ ጀመር። ቅዳሜ እጅግ አስፈሪ ሆነ። ሁልጊዜ ከመምጣታቸው የተነሳ ከደንበኝነት ወደ ጓደኝነት የተቀየሩ 2 የማውቃቸው ሰዎች እየሮጡ ገቡ። ምን እንደሆኑ ስጠይቃቸው አሁን ሲተኮስ ሰምተሃል? በእኛ ላይ ነው እኮ የተኮሰብን። የሚገርም ነው። አብዮት ጠባቂ ነው? ሰዓት ገና አይደለም እንዴ? ምን አብዮት ጠባቂ አለ? ወታደር ነው እንጂ። አብዮት ጠባቂውማ ሲተኩስብን እያየ ማዶ መንገዱን ይዞ ዝም አለ። ለምን ይተኩስባቸዋል? ገንዘብ አምጡ ነዋ። ገንዘብ ሰጥተው እንደተገላገሉ ነገሩኝ። ቅዳሜ የመሳሪያ ሽያጭ እንደተጧጧፈም ተሰማ። በ30 ብር ምን የመሰለ ክላሽ ከ100 ጥይት ጋር ትገዛለህ? ጥያቄ ቀረበልኝ። እንደማልፈልግ ተናገርኩ። ሰው ግን እስከ አፍንጫው እንደታጠቀ ሰማው። ወያኔ ስትመጣ ሊያዋጋ የሚችል መሳሪያ አለ ይላል ወሬው። ወያኔን ወቅቱ የሚመልስ ነገር ቢመጣ ደስ ባለኝ። ሆኖም የተደራጀ የሰለጠነ ቅንጅት ያለው ወታደርን አሸንፎ የመጣ ወያኔ መሳሪያ በያዘ የጎበዝ አለቃ እንኳን በሌለው ሕዝብ እንዴት ሆኖ ሊወጋና ሊቸነፍ ይችላል? በዚያ ላይ ከቦ ማዳከም የሚሉት ታክቲክ አለ። ወያኔ በአዲስ አበባ ተጠምጥሟል። እንደ ዘንዶ ምንም ነገር እንዳይገባ ከልክሎ ከቦ ቁጭ ቢል እንኳ ያቸንፋል ስላሰብኩ፣ ስለዚህ የፊቱን ነው። ወያኔ ቢገባ ይሻላል። ባበደ ወታደር ሳንጃ ያለ ምክንያት ከመሞት
ያው በለመድነው የኮሚኒስት ጭቆና መማቀቅ ይሻላል። መጨረሻውን እግዜር ያውቃል አልኩ። የወያኔን መምጣት መጠባበቅ ጀመርኩ። የዘረፋ ታሪኮች ተስፋፉ። በአንድ ወገን ህዝቡ፣ በአንድ ወገን ወሮበላው፣ በአንድ ወገን ወታደሩ። ዘረፋ ዘረፋ ዘረፋ። ቀበሌ ተዘረፈ። እየቆየ መሳሪያ የያዘና ሞቅ ያለው ወታደር አየው የሚለው ሰው ቁጥሩ ጨመረ። ወሬው እየተጋነነም እየተጨማመረም መድረስ አመጣ። ሆቴሏ የጓደኛዬ ናት። ብዙ የሚሸበር ሰው አይደለም። ወሬም ያዳምጣል እንጂ አያንኳኳም። ያየውን እንኳ ለመንገር ጊዜ ይፈጅበታል። እነዚህ ዱርዬዎች ሊበጠብጡን ነው ማለት ነው አለኝ። ምን ሆነ? አንዱ አሁን ወታደር ይዞ መጥቶ አስቸገረን እኮ። ምንድን ነው የሚሉት? አልጋ የለም ብሎ መመለስ ነው። እሱማ እንዲያ ነው ያደረግነው፣ ግን ትንሽ አስቸገረ ወታደሩ። ሰማው። አልጋ የለም ሲሉት ቢራ ስጡኝ ብሎ ይቀመጣል ወታደሩ። ቢራ የለም የሚል መልስ ሲሰጠው ይሄ ሁሉ ሰው እየጠጣ እንዴት የለም ትሉኛላችሁ ብሎ ይጮሃል። መሳሪያውን እንዴት እንዳደረገው ሊገባ አይችልም። እየመራ ያመጣው በሰፈሩ ውስጥ ይኖሩ ከነበሩት ሞራል አልባው መንግስት ከፈለፈላቸው እልፍ አላፍ ጫጩት ሌቦች አንዱ እንደነበረም ተነገረኝ። እንደሚያውቁት ስጠይቅ የዚያ ቀበሌ ሊቀመንበር ልጅ እንደሆነ ነገሩኝ። ቤተሰቡ በልጁ ላይ ዛተ። አንድ ግርግር ከተነሳ አስቀድሞ እሱን ቀንዱን ማለት ያስፈልጋል። ምንም ርህራሄ ማድረግ አያስፈልግም። ነገሩ ሽብር ነበር። አገሩ ተሸብሮ ነበር። የሰው ልብ ይሸበር ነበር። እኔም የኔ ሽብር ቀዝቃዛ ነበር። ከሁሉ የፈራሁት ግን ዱርዬውንና ወታደሩን ነው። መግደልም አያስፈልግም። ወሬው ደግሞ ፍርሃቴን አገነነው። ጉለሌ አካባቢ ዱርዬውና ወታደሩ ገጥመው ብዙ ቤት ዘረፉ። ቄራ አካባቢ 3 ቤት በፈንጅ ተመታ። እዚያ አካባቢ እንዲህ ያለ የዘረፋ ድርጊት ተደረገ። አዲስ አበባ በዘረፋ ወሬ ተናወጸች። ወርቅ ቤቶች፣ ሱቆች፣ ሀብታሞች ምንም ሸቀጥ የላቸውም። ምን ሆነ? ተዘረፈ? ከመዘረፉ በፊት እያሉ ወደ መኖሪያ ቤት አጓጓዙት። ወርቅ ቤቶች በጆንያ እየሞሉ ሲያግዙ ነበር። በጆንያ ወርቁን ይሆናላ። ወርቅ በጆንያ ምንድነው? ሰው እስከ አፍንጫው ታጥቋል ይባል የለም እንዴ? ቢታጠቅስ ለምን አይከላከልም ለማለት ነው። ፈንጅ ይዘው አይደለም እንዴ ለዘረፋ የሚሰማሩት? ይህ የሆነ ሳለ የወያኔ ወሬም ይሰማል። ደብረ ዘይት ተያዛሉ። አየር ኃይሉስ ታፈነ። ለሊግ ገብተው በየተኙበት አፈኗቸው አሉ። ያው ጠቋሚ ያላቸው አይደል? ዘብ የለም እንዴ አየር ኃይልን ያህል? ምን ዘብ አለ? አየር ኃይል ስራ ያቆመ ድሮ ግንቦት 8 በእናማ መገደል አኩርፎ ከዚያ ወዲህ ገባኝ። አየር ኃይሉ ቢዋጋ ኑሮ ወያኔ ይህን ያህል ትናጥ ነበር? አይዋጋም እኮ። ሐሜት ይሆናል አልተሸነፍኩም አልተሸነፍንም ለማለት። አይምሰልህ 100 አለቃ ጓደኛ ያጫወተኝ ነገር አለ። የኔን ፖዚሽን ነገርኩት፣ የነሱንም ነገርኩትና በላቸው አልኩት። ዝም ብሎኝ አለፈና ቦምቡን ሜዳ ላይ አፈሰሰው። በመነጽር አይቼ ልክ እንዳይደል ሬዲዮ ሳደርግለት መልስ ሳይሰጠኝ ለቀቀው። ይህን ሳይ ተናደድኩና ተነጫነጭ። የዚያን ጊዜ ወያኔው መስመሩን በእኔ አስተካክሎ ይከታተለኝ ኖሮ ከት ብሎ ሳቀብኝ። ልታስመታኝ ነበር አይደል ብሎ ተሳለቀብኝ። ከችንፈቱ ይልቅ የሱ ሳቅ አናደደኝ። ሰራዊቱ አንድ አልሆነም። በዚያም ብሎ በዚህ ደብረ ዘይት ተያዘች። የአየር ኃይል ቦምብ ሜዳ ላይ መጣል፣ የደብረ ዘይት መያዝ፣ የአየር ኃይሉ መታፈን፣ መታረድ እየተደጋገመ ሲነገረኝ እኔ ያልገባኝ ደብረ ዘይትም ትያዝ፣ ግን የአየር ኃይል መኮንኖች መታረድ ምንድን ነው ማለት? ቦምብ ሜዳ ላይ ከጣሉ ባለውለታ አይሆኑም እንዴ ለወያኔ ስል ጠየቁ። ወያኔ ምን ውለታ ያውቃል? ወያኔ ሰው አይደለም እንዴ?
ባይሆን ኮሙኒስት ናቸው እንጂ መቼም ሰው ናቸው። ኮሙኒስት ደግሞ ትግሬ መሆናቸውንም አትርሳ። ይሄ ግን የሚያናድደኝ ነገር ነው። አንድ ቀን ተናድጄ መንገድ ላይ የጮህኩት ትዝ አለኝ። አንዱን ትግሬ ነገር ቆስቁሰው ሰዎች ሲደበድቡ ታየው። ለምን እንደሆነ ስጠይቅ ይበሉት ትግሬ ነው አሉኝ የማላውቃቸው ሰዎች። ያኔ ጦፍኩ። ሰው ምን ነካው አልኩ። መንግስቱ ኃይለማርያምና መለስ ዜናዊ ቢጣሉ፣ ቢዋቀሩ፣ ቢቀጣቀጡ ለስልጣናቸው መሆኑ እንዴት ይጠፋዋል? የኢትዮጵያ ሕዝብ ደና ገዢ ነው እንጂ ትግሬ ወይም ኦሮሞ ወይም ወላይታ ወይም አማራ አይደለም የሚፈልገው አልኩት አብሮኝ የነበረውን ሰው። በአገር የመጣ ነው አንተን ምን እንዲያደረገ አለኝ። አየህ ፖለቲከኞች ለማጋጨትና ወደ ስልጣን ለመውጣት ይህን የክልል ይህንን የብሔር ግጭት ይጠቀሙበታል። ግን የነበረው ነገር በአንተ መናደድ አይሰረዝ። ስለዚህ ብተው ይሻላል ጓደኛዬ መከረኝ። እኔ ግን ቀጠልኩ። ተማርን እንል የለም እንዴ? አዲስ አበባ አይደለም እንዴ ያለ ነው? የዘር ልዩነትን የተውነው ሚስት ለመምረጥ ብቻ ሆነ ማለት ነው? ደንቆሮነት ነው፣ እብደት ነው፣ የፖለቲከኛ አርጩሜ መሆን ነው። ከተማዋ የጦርነት ቦታ ሆና ቆየች። እኔም በሽቅ ነበር። አፌን ግን ተዋልኩት። መናገሩ ዋጋ አልነበረውም። ሕዝብ መንጋ ሆኖ ሲያስብ አእምሮ ይታወራል። እንደ ነዱት የሚነዳ መንጋ ይሆናል፣ ወይም ሲንጋጉ ሲያይ የሚንጋጋ ነገር ይሆናል። ወደዚህ ሰሞን ሁኔታ ልመለስ። ሰው ሁሉ ሰኞን ይጠብቃል። ለንደን ላይ በኢትዮጵያ መንግስትና በተቃዋሚ ኃይሎች መካከል የሰላም ውይይት ይደረጋል። በአቶ ተስፋዬ ዲንቃ የሚመራ ቡድን ወደ ለንደን ሂዷል። በሌላ በኩል ወያኔ አቃቂ ደርሷል። ወያኔ ሰበታን ይዛለች። ወያኔ ሆለታ ገነት ገብታለች። ወያኔ ይሄን ስፍራ ያዘች የሚለው ወሬ በርክቷል። የወያኔ ሬዲዮ ቀደም ብሎ አዲስ አበባ ዋና ዋና ቦታዎች ላይ በሩቅ የሚመታ ከባድ መሳሪያ ደግኖ እንደሚጠባበቅ አስረድቶ የአውሮፕላኖችን እንቅስቃሴ አግዷል። አየር አዲስ አበባ አይገባም አይወጣም። ሰኞ ምሽት 11 ሰዓት። ቤት ዝጉ፣ አልጋ ማከራየትም አያስፈልግም። ሰሞኑን ዘግተን ብንሰነብትም ቀስ እያልን ለምናውቀው አልጋ ስናከራይ ነበር የሰነበት ነው። ዛሬ ግን ከልብ ወዳጆች የቀረበልን ምክር ዝጉ የሚል ነው። ከተማዋ በተኩስ ተደባልቃለች። የሸሸው ወታደር ጠገብ ሲል ይበልጥ ለመጥገብ ፈልጓል። አውቶማቲክ የአዲስ አበባን ጸጥታ በታተከው። ሰላም ቡትቶ ጨርቅ መስላ ታየችኝ። ወሮ በላው ከወታደሩ ጋር ይንከወከዋል። ይሄው ይመልከቱ ጋሼ፣ ከገሌ ጋር ሁለት አሉ አለኝ አንዱ አሳላፊ። እገሌ ያለው አንድ የምናውቀው የሰፈር ቦዘኔ ነው። ቤታችን ደርብ ነገር ስለሆነች የውጫዋንም በር ቆልፈን ነበርና በደርቡ መስኮት ቁሞ ነው ይሄን የሚለኝ። ምን ይሰራሉ? አንዱን ሰው እያስቁመው ይጠይቁታል። ይሄው ይመልከቱ፣ ፈተሸው። ይቅርብህ፣ መጋረጃውን ዝጋው፣ ይተኩስብሃል ካየ። አንድ ሰዓት አካባቢ ተኩስ ለደቂቃ ያህል ሲቆም ጭንቅ ይለኝ ጀመር። ጆሮዬ ድምፁን ተላመደው። የሰው ተፈጥሮ የሚገርም ነው። እስኪ ተኩስ ይለመዳል። 3 ሰዓት ምሽት፣ መብራት ጠፋ። አዲስ አበባ በጠቅላላ መብራት ጠፋ። ቢያንስ በመስኮት ቁሜ ያየሁት አካባቢ መብራት አልነበረውም። በማግስቱ እንደተረዳሁት ደግሞ ጠቅላላ ከተማይቱ መብራት አልነበራትም። ደግነቱ ጨረቃ ወለል ብላለች። ሙሉ ጨረቃ፣ ደብዛዛ ቀስተ ደመና የከበባት ጨረቃ፣ ወይም የተቃጠለና አመዱ የቀረ ቀስተ ደመና ልበለው፣ ያከቧታል። መልኪው ጦርነት ነው፣ ብጥብጥ ነው። ነፋሱ ደግሞ ምንድን ነው? አላስተናጋጁ። ሰሞኑን ሁሉ እንዲሁ ነው የሰነበተው አልኩት። ድሮም በግንቦት እንዲህ ያለ ንፋስ አለ አልመሰለኝም። በግንቦት ወበቅ እንጂ ንፋስ ትዝ አይለኝም። ታዲያ ንፋሱ ጦርነት፣ ነፋስ ብጥብጥ ነው፣ ጦርነት ነው ይላሉ። እውነት ነው? እኔ እንጃ።
ሌሊት 10 ሰዓት አካባቢ ተኩሱ ለየት አለ። ከባድ መሳሪያ መሰማት ጀመረ። ዘፈቀደ ሳይሆን ልውውጥ ያለው ተኩስ ሆነ። አልፎ አልፎ ተረረም የሚል በኖታ የሚተኮስ የመሰለ አውቶማቲክ ሲሰማ ነበር። ያውኑ ግን ደንበኛ ልውውጥ መሆኑ ያስታውቃል። ከባድ መሳሪያም ተራውን እየጠበቀ ያነቃንቀናል። በመስኮት ቁም ያለው የኢሰፓ ስብሰባ አዳራሽና ፓርላማው ይታዩኛል። የጥይት ውራውርት ብልጭልጭ ሲሉ ያለው በስብሰባ አዳራሽ አናት ላይ ያ ብልጭታ ይታየኛል። መትረየሱና አውቶማቲኩ ፋታ የላቸውም። ፈንዲሻ ሲቆላ የተኩስ ድምፅ ያንን ይመስላል። እኔ በመስኮት ቁሜ እጠብቃለሁ። አንድ ነገር እጠብቃለሁ። ምንድነው የምጠብቀው? ድንገት ይህንን ጥያቄ አቀረብኩ ለራሴ። የምጠብቀው ነገር አስገረመኝ። የምጠብቀው የኢሰፓ ስብሰባ አዳራሽ ሲፈራርስ ለማየት ነበር። ገረመኝ፣ ደነገጥኩ። የደነገጥኩት በሐሳቤ አልነበረም። ስብሰባ አዳራሹን አልወደውም ነበር። ብዙ ምክንያቶች አሉኝ። የመጨረሻ የኢትዮጵያ በሽታ የዚች ሀገር ተጻራሪ ዛር ወይም መቃብሯ የሚቆፈረው እዚያ ውስጥ ስለሚመስለኝ ነው። መጥፎ አዋጅ በወጣ ቁጥር፣ ለነገሩ ምን መልካም አዋጅ ወጥቶ ያውቃል? ያ ቤት ትዝ ይለኛል። አዋጁ ጥቁር ጭስ መስሎ ይታየኛል። ስለዚህ የስብሰባ አዳራሹን መፍረስ መጠበቄ አላስደነገጠኝም። ያስደነገጠኝ አልፎ ፓርላማውን ያፈርሶ ይሆን የሚል ጥያቄ ስለመጣብኝ ነበር። እስከዚያ ሰዓት አልተኛውም። የፓርላማውን የሰዓት ታወር መመታት ህሊናዬ ውስጥ ተመለከትኩኝ። ድንገት የሥላሴ ቤተ ክርስቲያን ትዝ አለኝ። ደርሶ ደካከመኝ። እግሬ ተብረከረከ። እንቅልፌ ስለመጣም ስለደከመኝም ሊሆን ይችላል። ተኛው። በህልሜ ትርኢት የምታሳይ ጥቁር ፍየል ያለው። ፍየሏ ባንኮኒ ተደግፋ ቁማ ከረባቷን በአንድ እጇ እያስተካከለች ፊቷን በመስታወት እያየች ሳለ ቤቱ አውቶቡስ ይሆናል። ሹፌሩ ፍየሏን እያየ በሳቅ ይንከተከታል። ጋሼ ይምጡና ይመልከቱ ይለኛል። ጋሼ አረ ተነስተው ይመልከቱ በእናቶት። ሳቅ፣ ከትከት። ጋሼ ብንና አልኩ። አስተናጋጁ ነበር። የመኝታ ቤቴን በር እየቆረቆረ ጋሼ ይነሱ አለኝ። ምን ነው? ምን ተፈጠረ? አራ መለጠዎት፣ ይነሱ። ሰው ሁሉ ተሰብስቦ እየተመለከታቸው ነው። ገቡ? ተጣድፌ የተነሳው በመስኮት ሄድኩ። ባላገር፣ ቀጫጭን ባላገር፣ ጠንካራ፣ ጨፍራራ፣ አጫጭር ባላገር፣ መትረየስ፣ አውቶማቲክ ጠመንጃ፣ ላውንቸር፣ ባዙቃ የያዘ ቡትቶ በራሱ ላይ እየጠመጠመ ወይም ባንገቱ ላይ ወይ ትከሻው ላይ ጣል ያደረገ ባላገር፣ በቅሎ፣ ስንቅ የተጫነ በቅሎ፣ ፋንድያ። ወይኔ እነዚህ ናቸው ያሸነፉን አለ ልጁ ከጎኔ። ይህን ጥያቄ ከዚያ በኋላ ብዙ ጊዜ ሰማሁት፣ ደጋግሜ ሰማሁት። ምን ተሰማኝ? ደስ አለኝ? ከፋኝ? ምናልባት ደነዘዝኩ። ምናልባት ከዚህ 1 ወር ቀደም ብሎ ወይም 2-3 ወር እልቂት ይታየኛል። የምን እልቂት? የት? እዚህ አዲስ አበባ ይታየኛል። እንዲህ የሚሉ በርክተው ነበር። ሰው ሁሉ ባህታዊ መስሎ ይታየኝ ጀምሮ ነበር። ወይም ነቢይ፣ መጣብህ የሰው ልጅ ማት መጣብህ የሚል ባህታዊ። አምላክ በተግባራችሁ እጅግ ተቆጥቷል። እናንተ የተረገማችሁ የአዲስ አበባ ልጆች ሆይ ከቶ ምን ይውጣችሁ ይሆን የሚል ነቢይ። ሕዝቡ ፈርቷል። የንግርቱ አይነት በዛ። የገመተውን ንግርት የሚለው እንዳሸን ፈላ። የንግርቱ አይነት ስል ግን የሚነገርበት መለያየት ማሳየቱ እንጂ ፍሬ ነገሩ አንድ ነው። ከፍተኛ እልቂት ይሆናል። ሞቃዲሾ ገና አውሎ ነፋስ ውስጥ ገብታ ትወራጫለች። ሞቃዲሾ እዚህ ትደገማለች ብሎ ያልሰጋ ይኖር ይሆን? የማይኖር ነገር ስለሌለ ይኖራል ማለት ይቀል ይመስለኛል። ስጋት። ደግነቱ
የደነዘዘ ስጋት ነበርና ሽብር አልታየም። ስጋት ጎልቶ አልወጣም። ወሬ ግን ይወናጨፋል። ስጋት የተሸከመ ወሬ። ህዝቡ ጥራጥሬ እየገዛ ነው። ጥራጥሬ ለምን? ሊዘምት ነው? ምን ለምን ትላለህ? ረሃብ ፈርቶ ነዋ። ጦርነቱ እዚህ ደረሰ እንዴ? ምን ቀረው? መርሃ ቤቴ ደብረ ብርሃን። በሶ ዋናው አስፈላጊ ነገር ነው። በሶ? አዎ በሶ። አያችሁ፣ በሶ ውሃ ብቻ ነው የሚፈልገው። በሶ ነው ዋናው። ጥራጥሬም ቢሆን የለም። ጥራጥሬ እንዲያው ነው፣ ዋጋ የለውም። ለምን ብትሉ ጥራጥሬ እሳት ይፈልጋል፣ ማገዶ ደግሞ ላይኖር ይችላል። ስለዚህ ዋናው በሶ ነው። ሰው ጥራጥሬ ይሸምታል። ባለሱቆች ጥራጥሬ በጆንያ እየሞሉ በሱቃቸው ውስጥ ገሽረዋል። በሸቀጣሸቀጥ ሱቆች ውስጥ ማካሮኒና ፓስታ በብዛት ይታያሉ። ጻድቃን ህልም ማለም አብዝተዋል። ከእግዚአብሔር ጋር በልባቸው ይነጋገራሉ። አንዱ እንዲህ አለኝ በነቢይ ድምፅ፣ ልቤ በኃይል ይሰማዋል። እግዚአብሔር እኮ ለእኔ ችግር ሲመጣ ይነግረኛል። እሱ በመከለያው ይከልለን እንጂ ከማቱ ጥላ ከለላ ሆኖ ይሰውረን እንጂ እኔ እንጃ፣ ዘንድሮ በጣም ፈርቻለሁ። በጣም በልቤ ፍርሃት እውነት ነው። ከእግዚአብሔር ጋር የተደረገውን ውይይት ግን እጠራጠራለሁ ስላሰብኩ። በድምፅ ግን ምንም አስተያየት አልሰጠውም። ደግሞ ህልም አይቻለሁ አለኝ። ድምፁ ያው የነቢያት ድምፅ ነበር። ያየውን ህልም ነገረኝ። መንግስቱ ኃይለ ማርያም አንድ ቤት ውስጥ ታስሮ ይመስለኛል። የገጠር ቤት ክብ የሆነ አለ አይደለ? እሱ ውስጥ የመሰሶው ላይ ታስሮ ሲወራጭ ይታየኛል። ምን ሆኖ ይሆን እያልኩ ሳስብ ድንገት በሬ ይሆናል። በሬ ሆኖም መንግስቱነቱን አልቀየረም። ጥቁር በሬ ይሆናል። ቀኑን ታስሮ አረፋ ደፍቆ በእግሩ መሬቱን እየፎገረ ቡ ይላል። በእግሩ ይፎግልና ጎንበስ ብሎ ወለሉን በቀንዱ ይቆፍረዋል። ሌሎች በሬዎች ዙሪያውን ይለምኑታል። እሱ ግን መጥቶ ካልፈጀዋቸው እያለ ይፎገላል። ወዲያው ሸሸት ይላሉ። ሊበጥስና ሊፈጃቸው ነው ብዬ ስፈራ ብንን አልኩ። በላብ ተነክሬያለሁ። ይሄ የሚገርም ህልም ነው አልኩት። ፍቹ ምን ይሆን? ቀላል ነው፣ ግልጽ ነው። በቃ ጨረሳቸው ማለት ነው። ፈጃቸው። ወያኔዎችን ማለት ነው። የምን ወያኔ? ወያኔ በአሻጥር እንዲገባ የተደረገ ነው። ማን ይችለዋል? አሁንማ መሳሪያው የኛ መሳሪያ ሁሉ በሱ እጅ ነው ያለው። ታዲያ እነማንን ነው የሚፈጃቸው? ባለስልጣኖቹን ነው እንጂ። ከዚህ ህልም 2-3 ቀን በኋላ ፍስሐ ደስታና ለገሰ አስፋው ጡረታ መውጣታቸውን የኢትዮጵያ ሬዲዮ ተናገረ። አውቆ ነው፣ ሆነ ብሎ ነው አለኝ። ሆነ ብሎ ነው። ህዝቡ የት ደረሱ እንዳይል ነው በጡረታ አስመስሎ ያገለላቸው። አልገባኝም። እንዴት አይገባህም? ሁለቱን መርጦ ጡረታ ሲያስወጣ እንዴት አይገባህም? ፍስሐ ትግሬ ነው፣ የወያኔ ክንድ ነው። ለገሰ ደግሞ ከወያኔ ዶላር ተቀብሎ ትግራይን ለቆላቸው የወጣ የወያኔ ግዢ ነው። ይህ የሰው ግዢ ጉዳይ አልገባኝ እያለ ጥያቄ ደጋግሜ ጠይቄ ያገኘሁት ምላሽ በአመዛኙ ቁጣ፣ ጥቂት ደግና ቀላል ነገር የማይገባኝ ደደብ በመሆኔ ትዝብት፣ ጥቂት ባይጠረጥሬነቴ ሐዘን ቢጤ ስለነበር ላነሳው አልፈለግኩም። ስለዚህም ሌላ ጥያቄ ጠየቅኩ። ያም ሆኖ ጡረታ መውጣታቸው ይበልጥ ነፃ እንደሆኑ የሚያሳይ እንጂ እንደሚፈለጉ የሚያሳይ አይመስለኝም። ለመግደል ነዋ፣ ሲጥ ለማድረግ ሲጥ ያደርጋቸዋል። ምን አለበለኝ። ያልገባኝ እኮ ቆይኮ አየህ፣ በስልጣን ላይ ካሉ ስማቸው በሬዲዮ መነገር፣ በጋዜጣ ላይ መውጣት አለበት፣ በቴሌቪዥን መታየት አለባቸው። ጡረታ ከወጡ ግን አዲዮስ፣ ስማቸው ባይጠራም የት ሄዱ የሚል ሰው አይኖርም። ለምን ይጠይቃል? ይህን መቀበል ለእኔ ከባድ ሆነብኝ። መንግስቱን የማውቀውን ያህል ይህን ያህል የሚሰራ አይመስለኝም። ስለዚህም አይመስለኝም አልኩት። ምክንያቱም መንግስቱ አንተም እኔም እንደምናውቀው ለመግደል ፈርቶም ገደልኩ ለማለት አፍሮም አያውቅም። አየህ፣ መንግስቱ የመግዛት ዕጣ ወድቆበት እንጂ የመግዛት ጥበብ የሚባል ነገር የለውም። ጠላቱን በድብቅ ሲጥ የሚያደርግ እኮ ብልህ መሪ ነው ስል ተናገርኩ። አይምሰልህ፣ አሁን ታክቲኩን እየለወጠ ነው፣ ሰውየው እየተለወጠ ነው አለኝ።
ከ2 ቀን በኋላ መንግስቱ ለገሰና ፍስሐን ፍቅረ ሥላሴ ወግደረስን አፍኖ የት እንዳደረሳቸው አይታወቅም የሚል ወሬ ነፈሰ። ስስ ወሬ ነበር። አላልኩህም? ግን እኮ ዋጋ የለውም። ሰራዊቱ ሞራሉ ውድቅድቁ ከወጣ ከተበተነ በኋላ ሸር ይሰሩ ነበር ቢባል እንኳ የእነሱ መሞት ዋጋ የለውም። መንግስቱም በስልጣን ላይ አይቆይም። ወያኔ መግዛቱ አይቀርም። ኤርትራም ከመገንጠል አትድንም። ልክ ነህ። ግን እንደተጫወቱብን ሊቀሩ ገባኝ። ሀገር ማዳን ሳይሆን በቀል ነው ስላሰብኩ በቀል ነው። መንግስቱ ደግሞ መሪ ሳይሆን አርጩሜ ነው። የበቀል አርጩሜ ነው። ግንቦት 13 መንግስቱ ኃይለ ማርያም ከስልጣን ወርዶ ሀገር ለቆ ወጣ። በዚያ ሳምንት የአዲስ አበባ ስጋት መደንዘዝ ወጣ ብሎ መንቀሳቀስ ጀመረ። ህዝቡ ለመመሸግ ዝግጅቱን ተያያዘው። ጸጥተኛውን ሽርጉድ ስመለከት አንድ የሚካኤል አንጀሎ ስዕል ትዝ አለኝ። የጥፋት ውሃን የሚያሳይ ስዕል ነው። አገር ሁሉ ውሃ በውሃ ሆኗል። አንድ ሰፋ ያለ ቋጥኝ ገና አልሰመጠም። ላዩ ላይ ብዙ ሰዎች ሰፍረውበታል። ስለ ጠበባቸው ቁመው እርስ በርስ ተያይዘዋል። አንዲት መቆሚያ ነጥብ የለችም። ግን ገና ቋጥኙ ላይ የሚንጠላጠሉ አሉ። ወደ ቋጥኙ የሚመጡም ይታያሉ። መቼም ድንቅ ስዕል ነው። ያን ስዕል ሳይ እስከ መቼ የሚል ጥያቄ ነበር የተሰማኝ። የአዲስ አበባ ገበያ መራቆት ጀመረ። በ2 ቀን ውስጥ ዋጋ ጨመረ። ፓስታ ይኖራል ትላለህ። በመጀመሪያ ትጠናለህ። ከዚያ 7 ብር እሽጉ የሚል መልስ ይሰጥሃል። የቱ እሽጉ? 500 ግራም? ምን ነው ትላንት ማለት ከትናንት ወዲያ 450 ገዝቼ 7 ብር። ይህ ሐሙስ ዕለት ነው። አርብ ዕለት አሳላፊውን ጠርቼ ፓስታ እንዲገዛልኝ ጠየቅኩት። ኃይለኛ ጨጓራ በሽታ ስላለብኝና ስለተነሳብኝ ፓስታ ነው የምበላው ሰሞኑን።